ሰላም ሰላም፣ እንዴት ናችሁ ቤተሰቦቻችን? እንዴት ናችሁ? ሁሉ መልካም? ጌታ ባረክ። እኔ ጋር ሁሉ ሰላም ነው። ዛሬ የሆነ ነገር ይዤ ብቅ ብያለሁ። እሱ ምንድነው? ከሀገራችን ስንወጣ ፓስፖርታችን ይዘን ነው ከሀገር የወጣን። አለ ፓስፖርት ወደዚህ ማምጣት አይችልም። ለምን? ከኤርፖርት ተነስተን ፕሌን ውስጥ መግባት ፓስፖርት ያስፈልጋል። እዛ ላይ ደግሞ የደረስበት አገር ላይ ፓስፖርት ያስፈልጋል። ፓስፖርት ማለት ያንተ ስም ብዙ ነገር እዛ ላይ አለ። ሁለተኛ ደግሞ ከሀገራችን ስንወጣ ቤተሰቦቻችን ስንቅ አስሮ ነው በርበሬ ይሁን ሽሮ ይሁን ቆሎ ይሁን ዳቦ ቆሎ ይሁን ይሄን አስሮልን ቻው ብሎ ከኛ ይለያሉ። ፓስፖርቱን ይዛ ወደምትሄድበት ቦታ ትጎዛለህ። ግን እዛ ላይ አለ ክርስቶስም አለ ፓስፖርት እንደማትሄድ አለ ክርስቶስ መኖር አንችልም። አንድ ሌሊት ቀን አብርሃምን አጋሪን ከቤት አወጣ። ልክ እንደ እኛም ከአገራችን ስንወጣ የሆነ ነገር ይዘ የምንወጣ ለእሷ የሚያስፈልጋት ነገር ውሃና ምግብ አስሮላት እጅ ብሎ ከቤቱን አባረራት። ግን እሷ ያሰበች ቦታ ሳደርስ አብርሃም ያሰረላት ስንቅ ከእጁ አለቀ። ሜርሾባ በባል ሰፈር ላይ አገር ላይ ከእጁ አለቀ። እዛ ላይ ደግሞ ብቻው አይደለም ሕፃን ልጅ ይዛለች። ሕፃኑ በደንብ አለቀሰ። ውሃ ሲያጣ ጣማለ፣ ምድረ በዳ ነው፣ ብዙ ነገር አለ። ከዛ የተነሳ አጋር ተስፋ ቆረጠች። ሰው ልጅ መጀመሪያው ተስፋ ነው። ተስፋ ከሌለም ተስፋ ከጨለማ ተስፋ ከእጃችን ላይ ከወደቀ መኖር ከንቱ ነው፣ ማሰብ ከንቱ ነው፣ መራመድ ከንቱ ነው። ለሰው ልጅ አስፈላጊ ተስፋ ነው። ተስፋ ማለት ደግሞ አንተ ተስፋ የምታረግበት ሰው ሳይሆን ጎረቤት ሳይሆን ማንም ሰው ሳይሆን ቤተሰባችን ሳይሆን ተስፋችን የናዝሬቱ እግዚአብሔር ልጅ ክርስቶስ ነው። ለዛ ይሄ ተስፋ ማን ነው ይዞ የተጓዘ ያለው? ይሄ ተስፋ ማን ነው በእጁን ያዘው? አጋርም ከዛ በኋላ የሞተን ልጅ ከምሰማ ብላ ራቅ ብላ ቁጭ ብላ ስታለቅስ ነበር፣ ስታነባ ነበር። ማን ነው እንደ አሰብክ ያልሆነላት? ማን ነው አንተ እንደ አሰብክ ያልተራመደው? ሁሉም እቺ ምድር ላይ ቀሪ ናችሁ፣ ይቀራል ሁሉም ነገር። ለዛ አንተ እንዳሰብክ አይሆንም፣ አንቺ እንዳሰብክ አይሆንም። ለምን? ምድራት ይሄ ምድር ላይ ቀሪ ስለሆነ ለጊዜያዊ ስለሆነ ሰው ልጅ ተስፋ አይሰጥም። ተስፋችን የናዝሬቱ እግዚአብሔር ልጅ ነው። ይሄን ተስፋ መያዝ አለብን ሁላችን። አጋርም ያገኘችው ውሃው እግዚአብሔር ሲጠራት እግዚአብሔር አይኑን ሲከፍታት ነው ውሃውን ያየችው። ከዛ ለራሱን ጠጥታ ለልጁን ሰጠች። ከሀገሩ ወጣ አልሞላን ያለ ስሰራም አልሞላም ካለ ተስፋን አትቁረጥ ወንድሜ፣ ኤቴ ተስፋ አትቁረጭ። አንድ ቀን ለአጋርን መልስ የሰጣ አምላክ ላንቺም ላንተም መልስ አለ። የልጁን ጩኸት የልጁን እንባን ያየ የልጁን ለቅሶ ያየ እግዚአብሔር የሰማም ያንቺ ለቅሶ የሰው ቤት ቁጭ ብለሽ የትም ቦታ ቁጭ ብላችሁ የምታለቅሱ ሰዎች ለለቅሷችሁ መልስ አለ። ተስፋ አትቁረጥ። ሰው ልጅ ተስፋን ከቆረጠ መነሳት አይችልም። የሰው ልጅ ተስፋ ነው፣ መኖሯ ተስፋ ነው። ተስፋችን ደግሞ ኢየሱስ ነው። ተስፋ አትቁረጭ። ለዛ አጋርም ልጁም እሷም ጩኸቱን እግዚአብሔር ሰምቶ መልሱን መለሰላት። የሰራችሁን አልሞላም ካለ ተስፋ አትቁረጭ። ሰው ቤት ሄደሽ ከሀገርሽን ሰደሽ አልሞላም ካለ እግዚአብሔር ቀን አንድ ቀን መልሱን ይዞ ይመጣል ወደ አንተ ወደ አንቺ። እግዚአብሔር አንድ ቀን የእንባሽን ይታበሳል። የሰው እንባ ባለዕዳ አይደለም እግዚአብሔር። አንተ እንደምታለቅስ አይፈልግም። አንተ እንደምትወርቅ አይፈልግም። እግዚአብሔር እንደ ሰው አይደለም። እግዚአብሔር አንተ ስታለቅስ